ጠማማ ያደረገውን ማን ሊያቀናው ይችላል ይላል። እግዚአብሔር ሰዎችን ጠማማ ያደርጋል አያደርግም? ሆሳዕና ይመልሱልን መምህር ይመልሱልን። ሰው በራሱ ሐሳብና በራሱ ጠማምነት ሲጓዝ ራሱ ይጣመማል እንጂ እግዚአብሔር ሰዎችን ጠማማ አያደርግም። አሰራር ግን ልዩ ልዩ ነው። እግዚአብሔር ጠማማ ያደረገው ማለት ነው። ጠማማ ያደረገው ማለት በሐሳብ በተለያየ ነገር ሊሆን ይችላል። አሰራር ልዩ ልዩ ነው። የእግዚአብሔር አሰራር ጠማማ ያደረገው ማለት ነው። የእግዚአብሔር አሰራር ልዩ ልዩ ነው። ጠማማ ያደረገው ማለት ነው። የእግዚአብሔር አሰራር ልዩ ልዩ ነው። እግዚአብሔር ጠማማ ያደረገው እሱን ሰምቻለሁ። አንድ ቃል አይድገሙልኝ። ሰምቻለሁ። እሱ ጥያቄ ጠማማ ያደረገው አድራጊው ማለት ነው። ያደረገው የሚለው አድራጊው ማለት ነው። ዳዊት ምን አለ? ውብ አድርጎ ሰራኝ ይላል ነው ያለው። እዚህ ጥቅስ ላይ ቆም አውሩኝ አንዴ ፕሊስ ባኩት። እዚህ ጋር የእግዚአብሔርን ስራ ተመልክት። እርሱ የተባለው ማን ነው? ቃል በቃል ይመልሱ። እግዚአብሔር ጠማማ ይላል። ጠማማ ያደረገው ማን ነው? ቀጥል አንብበው መጨረሰው። ያደረገው ማን ሊያቀናው ይችላል ይላል። እሱ ማለት እግዚአብሔር ሴት ያደረገውን ማንም ወንድ ሊያደርገው አይችልም። ጠማማ ነው የሚለው አሉ ጾታ አይደለም። ጠማማ ነው የሚለው ሐሳቡ ሌላ ነው። ታዘቡ መጽሐፍ ቅዱስ እንደሚለው እሺ ጠማማ ማለት ያጀማ ሹፍ ያጀማ ትርጉሙ ሌላ ነው። ቆይ አንዴ ጠማማ ማለት ትርጉሙ ሴትና ወንድ እንደሆነ ማስረጃ ትርጉሙ ስላልገባ ነው። ማስረጃ አቅርቡልኝ። እሺ ጠማማ ማለት ትርጉሙ ሴትና ወንድ እንደሆነ ለምሳሌ እግዚአብሔር ዝናብን ካላመጣ ሰው ማምጣት ይችላል? እዚህ ጋር ቆመ መልሱልኝ አንዴ። ጠማማ ማለት ትርጉሙ ጾታ እንደሆነ ማስረጃ አቅርቡልኝ። ያቅርቡልኝ አንዴ። ጾታም ሳይሆን የተለያየ ያሰራር ልዩ ልዩ አሰራር አለ። እሺ ችግር የለውም። በቃ እሱን ሰምቻ አሰራር እዚህ ጋር ጠማማ ይላል። ጠማማ ማድረጊው ማን ነው? ጠማማ የሚለው ልዩ ልዩ ነው። ይሄ ሌላ አሰራር ልዩ አይመልሱትም። ያጀማ አይመልሱትም። ወላሂ አይመልሱትም። ወደ ሶስተኛ ጥያቄ ልምጣ። እዚህ መጽሐፍ ላይ እንደዚህ ይላል። አንብብሎትና ከዛ ጠይቆታለሁ። መጽሐፉን ድረስ ነገር የመጀመሪያ መጽሐፉ ገድለ ዘርአ ብሩክ እንደዚህ ይላል። መጽሐፉን አሳይቻለሁ። ምን የሚል ነገር አለው? አቡነ ገብረ እንትና ይሄ ስሙ ማን ነበረ? ዘርአ ብሩክ በቤተክርስቲያን ያጸደ ሳለ እንቁዎች አገኘ ይላል። እንቁዎች ባገኘ ጊዜ አንስቶ ዋጣቸው ይላል። አንስቶ ዋጣቸው። የዋጣቸው ደግሞ እነማን ናቸው ከተባለ እኒህ የዋጣቸው እንቁዎች በእንቁ ተመሰለ እንጂ እንቁዎች እንዳልሆኑ አወቀ። እነዚህ እንቁዎች ሶስቱ አካል ሥላሴ ናቸው ይላል። አምላክ ተውጣው እውነት ይቀበሉታል ይሄ መጽሐፍ? ይሄ ማለት ደግሞ ትርጉሙ አባባሉ ምንድነው? የእግዚአብሔር ቃሉን ነው። ይሄ አቡነ ዘብራዶክ አንስቶ ዋጣቸው ነው የሚለው በላ በቃሉ ቃሉን አነበበ ለማለት ነው የሚለው መምህር እኮ ዋጣቸው ማለት ቃሉን አነበበ ለማለት ነው። ትርጉማችን ቃሉን አነበበው ለማለት ነው። ቃሉን አነበበ እኮ ልቀጥለው እንደዚህ ይላል። ያም ጻድቅ አባታችን በሆዱ ሶስት ቀን ቆዩ ይላል። ስለዚህ ዕውቀቱ 3 ቀን ብቻ ነው የቆየው ማለት ነው። ከዛስ የተሩ ወጡ በቃ የተሩ ወጡ ከዛ በኋላ እና ነው እሱ እናያለን። ያው እንደዚህ ይላል ተመከቱ። በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ ሶስቱ አካል ሥላሴ ናቸው ይላል። ሶስቱ አካል ሥላሴ በሆዱ ቆዩ ይላል። በቅድስት ድንግል ማርያም ሶስት ያደሩ አሉ እንዴ? ሶስት አድረዋል እንዴ? ቆይ ይኸው በእንትና በዚህ ሰው ያድረዋል፣ በዘርአ ብሩክ አድረዋል። ጥያቄ መምህር በደንብ ያለው በቅድስት ድንግል ማርያም ብለሃላ። በቅድስት ድንግል ማርያም እኮ አንዱ አምላክ የሆነ ነው የተወለደው። ወንድ ነው የተወለደው። እሱ ላይ አሁን ጠያቂ ነው መምህር ለመጨረሻ ጊዜ እሺ፣ ዕምራን በምጠይቅበት ጊዜ እርሶ ያው መመለስ ብቻ ነው የምኖርበት። ስለዚህ እርሶን በተራው ስለምጠይቁ ችግር የለውም። እኔ ሰዓት የራሱን ሀሳብ እኮ ነው የሚሄድ ኢርማ። አሁን እኮ ስህተት አየህ። እስካሁን ጥሩ እየመጣ ነበረ። አሁን በራሱ ሀሳብ እየሄደ ስለሆነ ይሄ ዘብራርቁ ሰው አለ። ለምሳሌ ዕምራን ያቀረባቸው መረጃዎቹን ካልተቀበሉ እርሶም የራሱ ማስረጃ ያቅርቡ። ከራሱ ምንም አይናገሩ። በቃ እኛ እንደዛ ነው ስለምጠይቀው መልስ ነው ካሉ ይመልሱና ሌላ እንትን እንዳያነሱ ለሱ ይሻላል። አወያያችን አካሄድ ይባላል። ይምራ የራሱን ሀሳብ ለምሳሌ አንድ እግዚአብሔር ነው ስለው ወልድ እግዚአብሔር ነው አለ። ልጅ ነው አልኩት ወልድ እግዚአብሔር ነው ብለሃል አለ። ለምን የእሱ ሀሳብ ሶስት አምላክ አለ እንድለው ነው የፈለገው። አንዴ ወደ እሱ እንመለስ መምህር። አንዴ ቆይ ወደ እሱ እንመለስ። ከሱ በፊት ግን እዚህ ጋር እንደዚህ ላይ ያንብቡልኝ አንዴ ላስቀጥል። እኒህ የአዋት አስጀምረው እኒህ የአዋታቸውን ቁጥ ሙስሊሞችን ብቻ ፎሎ የምታደርጉ ምንድነው? ያጀማ ፎሎ አታደርጉም እንደ እርፍ አንተ መምህር አይደለህም እንዴ? ያጀማ ያጨፍሩ እንደ ያለው መምህር ምንድነው?
ይህ እኮ ዘረኝነት ይመስልባችኋል። ሙስሊም ሲገባ አንዴ ነው ፎሎ የምታደርጉ እስካሁን። ይህ መምህር አይደለም። ከይቅርታ ጋር ቆይ በቃ ላጠቃላይ ውስጥ ዛነ ቆይ አንዴ ልጠይቅና ይበቃኛል። ወላሂ እኔ ከዚህ ጋር ልጓኝ። መምህር አዳምጦ እዚህ ጋር እንደዚህ ይላል። ጉድ እኮ ነው። እሺ እኒህ ያዋጣቸው እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እኒህ ሶስት እንቁዎች የተባሉት ሶስቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቆዩ ሥላሴ ናቸው ይላል። ሥላሴዎች የሚያደርጉ ይላል መጽሐፉ። በቅድስት ድንግል ማርያም ያደሩ ሶስት ሰዎች አይተሃል አግኝተሃል? መጽሐፍ ላይ መጽሐፉ ታዲያ ውሸት ነው መጽሐፉ እሱ ደግሞ አባባሉ ትርጉሙ ሌላ ነው። ቃለ እግዚአብሔር ነው። በሆዱ ገብቶ ማለት ነው። በደንብ አሰረዝ ተማረው አነበበው ለማለት ነው። አነበበው ሥላሴ ለሶስት ቀን ብቻ ያነበበው ማለት ነው። ለምሳሌ መጽሐፍ ቅዱስ ሥላሴ ለሶስት ቀን ያነበበው ማለት ነው። ለኢያሱ ቃሉን ብላው ባንገት ሰረው ይላል። ይታሰራል ማለት ነው እንዴ? ትቼዋለሁ መምህር። ያው አይመለሱትም። ያው ግን ዋናው አምላክ ወልስ እንዳደረ አይተናል። አንዴ ደቂቃውን ፓውዝ አድርግልኝ። አንዴ ደቂቃውን ፓውዝ አድርግልኝና አንድ ነገር እንክፈት። እሺ እስኪ አንዴ ይሄን አስጀምር። ይሄን አንብብልኝ አንዴ። አንብበው። አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለ መነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል ይላል። ጣቶቹ የማን ጣት ናቸው? ጣት ማለት መለኮት ማለት ነው። ኃይሉን ማለት ነው። ግርማውን ማለት ነው። ተቀብያለሁ። ጥፍሮች ማለት ማለት ነው እኮ መለኮትነቱን ማንነቱን። ጥፍሮች ማለት ማለት ነው። ጥፍርሳ ጥፍር መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነት ማለት ነው። ጥፍር ልክ ያደገ ጥፍር የሆነን ነገር እንደምታወጣበት ሁሉ የእግዚአብሔር መለኮቱ ደግሞ ማንነቱን በዛ እየገለጸው ነው። ጻፊው ማስረጃ እንደዛ ነው የሚተረጉመው። ጻፊው ትርጉም አለው እኮ አንድ ማስረጃ ስቶና ከየት ነው ያመጡት? በደንብ መጽሐፉ ስታነበው ትርጉሙ እንደዛ ነው። ከየት ቦታ የት ቦታ ላይ ለምሳሌ ልንገርህ፣ ማስረጃ ብለኸኛል አይደለ? ኢያሱን እግዚአብሔር ምን አለው? ይኸውልህ ቦታውን ይንገሩኝ። ኢያሱ ላይ ይኸውልህ ምዕራፍ 1 ላይ ምን ይለዋል? ኢያሱ ምን አለው? ምዕራፍ 1 ላይ ምንድን ነው የሚለው? ይኸውልህ ይህንን መጽሐፍ ይለው በአንገትህ ሰረው ብላው ይላል። መጽሐፍ ይበላል እንዴ? ከአንድ ጀምረህ ኢያሱ ምዕራፍ ቁጥር ስንት? ቁጥሩን ይንገሩኝ አንዴ። አንድ ጀምረህ አንብበው። ቁጥር ስንት? 8 አካባቢ ከአንድ ጀምረህ አንብበው። ዝም ብለህ ችግር የለም ታገኘዋለህ። እንደዛ ይበለቀ ቁጥሩን በስልክ ይናገሩ። እሺ ሐሳቡን ልንገርህ፣ እኔ በቃሌ ስለማውቀው ልንገርህ። ማስረጃ ቦታውን ይናገሩ መምህር። እሺ ኢያሱ 1 አንብበው። ቁጥር ስንት? 1 ቁጥር 1 እንደዚህ ይላል። በይሁዳ ነገስታት በዖዝያን በኢዮራም በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የኢሳይያስ ራእይ ይላል። ምን አገናኘን? ጠይቄ ነው እንዴ? ይሄ ሐሳቡ ነው። ይሄ ሐሳቡ የወቅቱን እየተነተነ ነው እኮ። ቁጥር ስንት? አንድ ላይ ሐሳቡን ነው እየገለጸ ያለው። እንደዛ አይሆንም። ቁጥሩን ለይተው ያንብቡ። ቁጥሩን እዚህ ቦታ ብሎ ራሱ ያንብቡልኝ። ማስረጃ ብላው ይላል። በአንገት ሰረው ይላል። በላው ማለት አይደለም። ያን መጽሐፍ ኢያሱ መጽሐፍ አይበላም። የት ቦታ ላይ? እሱን አውጥቼ በደንብ ስለምነቱ አልጠየቅኩም። የት ቦታ ሲቀጥል እንደዛ ይል መምህር እባክዎትን ማስረጃ ከኪስ አይሆን። እሺ አወጣላለሁ። አንደኛ እኔ እንዳንተ ተዘጋጅቼ መዝግቤ በወረቀት አስፍሬ የለም ድንገት እንደገባሁ ነው። ኢያሱ ላይ ነው። ምን ይለዋል? ኢያሱን በአንገት ሰረው ሲለው ካለማስረጃ አይሆንማ ብለው ይለዋል። ለምሳሌ ብለው ይለዋል። የት ቦታ ላይ? እሺ ካልጠፋብኝ ቆይ ልግባ ላውጣው። በቃ ቆይ አንዴ እሺ አንድ ቃል ልግባላችሁ። ያጀማ ወረበል ካዕባ ይሄ መምህር ከክርስትና ወጥቷል። ወላሂ ያልኳችሁ ይሄን ክርስቲያን ገብተን አስመሰከራል። ክርስቲያን ገብቶ ይመሰክራል። እስከዛው ግን ደቂቃውን ፓውዝ አድርግላችሁና ይምጡ ፈልገው። ያሳቀኝ ነገር እኮ አልተማርኩም አሉ። እሱን አልተማርኩትም አሉ። ወላሂ ከክርስትና ወጥቷል። ያጀማ ለምን? ኢየሱስ አምላክ አይደለም ብሏል። ከኦርቶዶክስነት ወጥቷል። በዛ አሁን ወጡ። ከቲክቶክ ያለኳችሁ ተመለሱ። መምህር መልሳቸው ከቲክቶክም ወጡ፣ ከኦርቶዶክስም ወጡ። ወላሂ ይገርማል። መምህር ይመለሱ። በጣም የገረመኝ ደግሞ እኮ ኢየሱስ አምላክ አይደለም ማለታቸው እኮ። ምን አልከኝ እንዴ? ኢየሱስን አምላክ አይደለም አሉ።
ወላሂ ኢየሱስ ወልድ ነው አሉ። ስላሴና ገድል ከ100% ነው የተካሄደው። መንፈስ ቅዱስና ኢየሱስ እንደዚህ ገድለት ሙሉ በሙሉ ካዱት እኮ በቃ እና ለላ አሁን ራጀው ከየትም ዱሽ መምህር ባኩትን ውይይቱን ጨርሱ እንጂ የት ገቡ መምህር? እሺ አሚር አላችሁ አይደል? እኔ ልወጣ ነው። እኔም ከቲክቶክ ልወጣ ነው። ዛሬ ትንሽ ተዝናና። አላህ ይጨምርልህ። ባረከላህ ማሻአላህ ዒልመን ወፈህመን ጀዛከላህ ኸይር። አላህ ኢኽላሱን ይስጥህ። ከመሄዴ በፊት ግን ኤንዜድ አለ አለው ከመጀመሪያው እንግዲህ ተከታትላል አይደል? ተከታትያለሁ፣ በደንብ ሰምቻለሁ። እሺ ከመሄዴ በፊት ከዕምራን ጥያቄ አለ? ጥያቄ የለኝም፣ ለሳቸው ግን ጥያቄ ነበረኝ። እሺ አንድ ጥያቄ ልጠይቅ። ኤንዜድ አብርሃም ቤት የመጡት እነማን ናቸው? ራሴዎች ናቸው። አስተምሮቱ ማለት ሰውየው ያለውን ሰምተዋል? ኢንሻአላህ ይሄ ምንም የሚካድ አይደለም። በቃ ጀግና አንደኛ። ሁለተኛ ሁላ ዲያቆን አይደለም፣ ዝም ብሎ ናቸው፣ ፈሳም ናቸው። ይሄ ዲያቆን ቶክቶክ ሲጀመር የለም ማለት ነው። ዶክና የተማሪ ይሄ ሁሉ ገዳማት አንተ ሲጀመር ማለት ነው። ትመረክ ቅራት ቀርቴክ ስንት አመት ነው? ወይ 20 አመት 15 አመት ይሆን ይችላል አይደል? ይሄ አዞራሪ ቶክቶክ ላይ የዞሩት እንጂ ሁሉም ዲያቆን አይደለም። ዲያቆን አልመጣም እስካሁን አንተጋ ማርያምን ዲያቆን እስካሁን አልመጣም። ይሄ ሲጀመር ምንም ነገር አያውቅም። ዝም ብሎ ሰው አስገብተክ እኔ አውቃለሁ ስለ ቤተክርስቲያን። ይሄ ዲያቆን አይደለም፣ ዜሮ ነው። ዲያቆን ቶክቶክ የለም፣ ቶክቶክ አይጠቀምም። እውነቴን ነው የምልህ ማርያምን። እኔ ከፈለክ ካመጣለሁ በጣም ማለት ነው። ገዳማት ውስጥ የቆየ 15 አመት 20 አመት እንዳንተ ቀራት እየቀራ እነሱ የቆዩ የተማሩ አሉ። ይሄ ዝም ብሎ መንገድ የሄዱ ዲያቆን አምስተኛ ዲያቆን አንደኛ ዲያቆን ትላለህ። ኖ ይሄ ዲያቆን አይደለም። ዝም ብሎ የተኮተወከር ነው። ለፎሎ የሚዞሩ ድምጽ እንደ ሸማግሌ የማረጉት እንጂ ዲያቆን ማለት ገዳማቱ የቆየ ነው። ይሄ ዲያቆን አይደለም፣ ዜሮ ነው። ዲያቆን ብለክ እንዳትቆጥሪ፣ ክርስትና ስሙ እንዳታጠፋ። አለ ዲያቆን አለ፣ እውነተኛ ዲያቆን። ፍቅር ብቻ አንዴ ስሚኝ። ቤቱን ስትገቢ መጀመሪያ ህጉን ማክበር ነው ያለብሽ። እሺ እድሉ መጀመሪያ አልተሰጠሽም፣ እድል መጠየቅ ነበረብሽ። ያው ማይኩን ከፈርሽና እንትናልሽ ችግር የለውም። ሴንሲቲቭ አትሁኝ ስትገቢ፣ ትንሽ ሰከን በይ። እሺ አንተ ዲያቆን ወይ ቄስ ወይ ፓስተር ይዘሽ መምጣት ትችያለሽ? አው እችላለሁ። ይሄ ዝም ብሎ ቶክታከር ላይ አሁን ይምራን የሚለው አንድ ዲያቆን ላይ ተገናኝቻለሁ። አው እኔ እችላለሁ። ትችያለሽ? መቼ ዛሬ አሁን ማምጣት ትችያለሽ? ኖ ኦኬ። እኔ ዛሬ ዝም ብዬ ዛሬ ብዬ ውሸት አይደለም፣ ውሸት አላወራም። በሳምንቱም አይገኙም እነሱ እንደ ተራ ቶክቶክ አው ዝም ብሎ ገብቶ ስለ ክርስትና ማውራ አይደለም። ቀስ ብሎ ነው የሚመጣ። ዲያቆን ማለት በቀጠሮ ተደውሎ ምን ብሎ ነው በግድ ነው የሚመጣ እንጂ በተራ ሁሉን ብሎ አንዴ አይገባም። ሄሎ ተረጋጊ። እሺ አሁን ማምጣት ትችያለሽ አትችይም ነው ጥያቄው። አሁን አይቻልም። እኔ ማውጣት አትፈልግም። መልሰሻል። ነገስ ትችያለሽ በዚህ ሰዓት? ይሄንን እኮ ቶክቶክን የሚጠቀሙ ሰዎች አይደለም። በስርዓት ታክቲቪዥን ማለት ነው። ታክቲቭ ታውቃለህ? ታክቲቭ ይዞ ነው እንጂ በአንዴ ናይ ዛሬ ነገ አይቻልም። ነገ ደውዬ በስርዓት እሱም ኦን ቶክቶክ አይጠቀሙም እኮ ስርዓት አለ ናቸው እነሱ። ቶክቶክ የሚባል ነገር የሉም። ይሄ ደግሞ ተራ አሁን ፈሳሞች እዚህ ላይ የዞሩ ፈሳሞች እኔ ዲያቆን ነው የሚለው ዲያቆን አይደለም፣ ዜሮ ናቸው። አቁም ምንም ነገር ከክርስትና የወጣ ነው አሁን የገባ ጭራሽ የዛሬው ሞርተሮች አውርዷት። እሱ ባህሪዋ እንደዚህ የሚታይግ አንዴ ሳታወርዷት እሺ ረጋ እኔም ክርስቲያን ነኝ። ረጋ ብለሽ ድምፅሽን ቀነስ አድርገሽ በንዴት አይደለም። ስለዚህ የምንጠብቀው አምላክ ሳይሆን የሚጠብቀን አምላክ ነው ያለን። ስለዚህ አንደበትሽን መጠበቅ ስለሚያስፈልግ
አሁን አንቺ ታመጫለሽ ወይ እየተባልሽ ስለሆነ ታመጫለሽ አታመጭም፣ አጭር ቃል። ዲያቆን ወላሂ ከክርስትና ወጥቷል። በጣም አጨብጭቤታለሁ። ለምን? እግዚአብሔር አንድ ነው አለ። በክርስትና ግን ያለው 3 እግዚአብሔር ነው። እንዳያችሁት ይሄን ስዕል ክዷል። በክርስትና ያለው አስተምሮ ክዷል። ኢቭን አምላክ እንደታዘለ ክዷል። አምላክ አብርሃም ቤት እንደመጣ ክዷል። እንደሰማቸው የገዛ ወገኖቻቸው ራሱ ምን አሉ? እነዚህ ፎሎ ፈላጊ ናቸው ብሎ ክዷቸዋል። ስለዚህ 5ኛውም ዲያቆን ፈርጥጠው ጠፍተዋል። እስካሁን 5 ደቂቃ አለፈ፣ አልመጡም። የሉም ውይይት አቋርጠው በዛ ሄደዋል። አይታችኋል ምን ያክል ፈሪ እንደሆኑ። በተጨማሪ ደግሞ ከክርስትና እንደወጡ ማስረጃ ለሳችሁ ተመከቱ። ቤተክርስቲያን ምን አለች መጽሐፏ ላይ? ይሁ ሁላችሁም ያው ይሁ መጽሐፍ ተመከቱ ቤተክርስቲያን ምን እንደምትል። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከእኛ ተለዩ። እነሆ የአፍረት ልጓም በአፋችሁ የውርደት ንፎ መንደፍተው በአፍንጫችሁ አደርጋለሁ። ሂዱ፣ አጋንንት ይሷባችሁ፣ ዛሮች ይጫኑባችሁ፣ እናንተ ውሾች ናችሁ አለች። ለዘላለሙ አሜን። ቤተክርስቲያን እንደዚህ ሰድባ ያባረረቻቸው ሰዎች ናቸው። ስለዚህ ዲያቆናችንም ዛሬ ለዓለማቱ ጌታ ምስጋና ይገባና እነዚህን አማልክት ክደዋቸዋል። እኔ አጨብጭቤላችኋለሁ። ግን እንዳያችሁት ምንም ጥያቄ ሊመልሱ አልቻሉም። መጨረሻ ላይም አምልጠዋል። በቃ ዋናው ህዝቡ መማሩ፣ ክርስቲያኑ እውነቱን ማወቁ ነው። እናመሰግናለን። አሁን ቀጥሉ ኢንሻአላህ። መምህር እባክዎትን ካሉ ግን ይመለሱ፣ ችግር የለውም። ይግቡና የጀመሩትን ነገር ይጨርሱ። ማምር አይደለም ባይገምላት ባላ ብልክ ይሄ ማምር አይደለም። ማምር እንደዛ አይደለም። የምራ ምን እየሆንኩ ነው? ይሄ ዳቆን አይደለም። ሰማት ነው። እኔ አውቃለሁ 5ቱን ዳቆኖት አይደለም። ይሄ እስኪ አንድ አብሮ ከሻው ካለ አውራስ ከንዲ ወአለይኩም ሰላም ወራህመቱላህ። ፍቅር ምን መሰለሽ፣ በጣም ለሃይማኖትሽ ያለሽ ነገር ምናምን ደስ ይላል። ግን አሁን አይተሻላ፣ አሁን እንደዚህ ስናወራ እንዴት ደስ ይላል። አሁን ሁሉም ይሰማናል። ቀድመውም ባወራሽው ምንም አልሰማንም፣ የምርም ማለት ነው። ገባሽ? አንቺም ከጮሽ እኛም ከጮህን ጥሩ አይመጣም። ሰውየው ከታች መጥቷል። አሁን ዲያቆን ነው አይደለም? እንግዲህ እኛ የውስጥ አዋቂ አይደለንም። ወይ ደግሞ ለድቁና የሚጠየቅ ጥያቄ ካለሽ አንድ አፍታ ለድቁና የሚጠየቅ ጥያቄን ጠይቃቸው። ግዕዙንም ከሆነ ቅድም ወናምን ወናምልክ ባዕዱ እግዚአብሔር ነው የሚለውም እየተረጎሙ እያሳዩን ነበርና ስለዚህ አሁን እሳቸው ያወሩና አንቺ የተሻለና ማብራራት አለብኝ የምትይው ፖይንት ካለ ትቀጥያለሽ። ግን በደንብ አስተውይ ፍቅር፣ በደንብ ይው ከጮሽ በቃ ልንግባባ አንችልም። ኦኬ በቃ እንዲያው አሁን ዝም ብለሽ አሁን ለምሳሌ ፍቅር እንዴት ነሽ? እስቲ መልስ ስጪኝ። እግዚአብሔር ይመስገን። ይሄ እኮ ኢምራን ቆይ እንዴት እንደሚያምር ቆይ አትጨብሪ። አሁን ጥሩ በቃ ተመስገን። እንደዚህ ይሆናልሽ። ምርጥ በቃ ሰላም። ቀጣይም እንደዚህ እንቀጥላለን ማለት ነው። ከታች ግን መጥቷል ሰውየው ኢምራን። እሳቸው ይሁንና ሐሳባቸው እንዴት እናርግ? እስቲ ደጋግሞ ይጻፉ። ገስን ይቀንሱ፣ ኮሜንት ደግሞ ጻፉ። ቆይ አንዴ አታቋጫቸው፣ አግኝቻቸዋል። ያው ዛሬ ከኔ ጋር ታወሪያለሽ አንቺ ፍቅር፣ ችግር የለውም። ልክ ይጨርሱና ሁሉ ከዛ እንቀጥላለን ኢንሻአላህ። የውሳቸው መጥቷል። ማወራ እኔ እዚህ አልቆይም፣ ሊወጣ ነው። የሥራ ሰው ነኝ። ጠዋት ሊወጣ ነው። ስሪ በቃ እስካሁን አለበሽ እንዴ? መልካም የሥራ ጊዜ አለታ ታውቃና አለች ቤቱ ሙሉ። አዎ ቆይ ተመጣጣች፣ ችግር የለም ትመጣለች በኋላ። ኢምራን እግዚአብሔር ይስጥልን ሁላችሁም። በመጀመሪያ እኔ ምዕመን ነኝ ስል ምዕመን ነኝ፣ እኔ ዲቁናም የለኝም ምንም አይደለሁ። ምዕመን ነኝ ስል የፈለግነው ዲያቆን የሆነ ነው ቄስ የሆነ ነው ሲል ችግር የለም መወያየት አለን መወያየት እንችላለን ሲል እያለ ነበረ። ፍቅር ትናገር እንግዲህ 3 አምላክ እንዳለ እሷ ትናገር። ስዕሉ ላይ ያሉት እሳቸው ናቸው። ይሄ ምንኩስና ልብስ የለበሱት ዲያቆን ብሎ ጀምሮ ዲያቆን አይደለሁም እኮ ነው ያለው። አዎ ቆይ አይ ምናልባት በደረሰበት ምትም እኮ ሸሽቶ ሊሆን ይችላል። ይምሩ ቆይ ስዕሉ ላይ ያሉት ተቆኖት ሆሳና። አዎ እና እርሶ እኮ የምንኩስና ልብስ እኮ ለብሰዋል። አይደለም የሚታየው ፎቶ የኔ አይደለም የአባቶች ነው። ግን እሷ 3 አምላክ አለ ካለች እኔ 3 አምላክ የለም ብያለሁ። 3 አለ ካለች ፍቅር ትግባና
ነኛው ግን አይደለም ብላኛለች እሷ። አዎ እናመሰግናለን። ናቸው አይታል ኢምራን ናቸው። እሷ ግን አይደለም ዲያቆናት በሶስት አምላክ ነው የሚያመልኩ ብላለች። ሶስት አምላክ አለ ካለች ትግባና ትናገር። ምን ነገር መስጠት ቆይ ማጠቃለያ ሰጥ አቡኪ ካሜራ መክፈት ትችላለህ? ሳይኩሪቲ አንዴ ማጠቃለያ ሰጥ ቆይ አንዴ አሁን ሳለ ቆይ እናጠቃለን። አንዴ ካጠቃለን በኋላ ይከዳሉ። ደቂቃ 5 ደቂቃ ስጠኝና እናጠቃል። ኦኬ 5 ደቂቃ ልሰጣለሁ። እሺ እንደውም 3 ደቂቃ ግላቸውና ይጀምሩ እሳቸው 3 ደቂቃ። ኦኬ እሳቸው ማጠቃለያ ነው የሚሰሩት መምህር። አሁን እኔ ከፍትሎታለሁ 3 ደቂቃ ሰጥቶታለሁ። ማጠቃለያ ነው የሚሰሩት። አንዴ ማጠቃለያ ማለት አጠቃላይ ሐሳቡ ላይ እስካሁን ያወራችሁበት ሐሳብ ላይ የራሱትን ምልከቶትን ያው ቤተክርስቲያን ባስተማሩት መንገድ የምንኩስናው ትምህርት በሚያስተምረው መንገድ ያስቀምጡልናል ማለት ነው። አንዴ ሊጠይቃቸው ነበር። እነሱ ዲያቆን ከሆኑ ችግር የለም። ውይይት ላይ ናቸው። ውይይት ላይ ናቸው። ቆይ ውይይት ላይ ናቸው። አንዴ ይጀምሩ ይበሉኝ። ዲያቆን እጀምራለሁ። ጀምሩ ሲሉኝ ያው እጀምራለሁ። ጀምር። እሺ ምናልባት እኔ እየተወያየው ነበር ከይምራ ጋር በውይይቱ። አንደኛ ይምራ የራሱን የሚመቸውን ነው የሚሄደው። ለምሳሌ ስዕሉን ክዷል አለ። ስዕሉ የተሳለ አባቶች የሳሉት ምናልባት ማያነቡ ሰዎች ሲኖሩ እንዲረዱት ነው። አብ ወልድ መንፈስ ቅዱስን እንዲረዱት ነው። ሶስት አምላክ የለንም ብያለሁ። እህታችን ደግሞ መጣችና ሶስት አምላክ አለ፣ ይሄ ዲያቆን አይደለም፣ ሶስት አምላክ አለ ካለች ሶስት አምላክ አለ የሚሉ ዲያቆን ካሉ ገብተው መናገር ይችላሉ። አባቶችን መናገር ይችላሉ። እኔም መስማት ይችላሉ። ሌላው ግን እኔ መጽሐፍ ቅዱስ የእግዚአብሔር ቃል እንደነገረኝ አንድ አምላክ ሰማይን ምድርን የዘረጋ አንድ አምላክ እንዳለ፣ ወልድ እንዳለ፣ መንፈስ ቅዱስ እንዳለ በአብ በወልድ በመንፈስ ቅዱስ ማምን ነኝ። እነዚህ ዲያቆን አይደሉም፣ ቲክቶከር የሚለቅሙ ናቸው። ሶስት አምላክን ካደ ካለች ከእግዚአብሔር የሚበልጥብኝ የለም። ሶስት አምላክ የለም። ሶስት አምላክ እኛ በተራ በተራ የምንሰግድለት ሶስት አምላክ የለንም። አንድ እግዚአብሔር አለ። ለምን? መጽሐፉ ነው የነገረን። ከአንዱ ከእግዚአብሔር በቀር ሌላ አምላክ አታምልኩ ተብለናል። እኔ ከአንዱ ከእግዚአብሔር ውጭ ሌላ የማመልከው ጧት ሌላ 6 ሰዓት ሌላ 12 ሰዓት ሌላ የማመልከው ሌላ አምላክ የለኝም ከእኔ በቀር። ሶስት አምላክ ቢኖሩማ ከኛ በቀር ነው የሚሉ የነበር። ከእኔ በቀር ሌላ አምላክ የለም ስላለ አንዱን አምላክ ሰማይን ምድርን የፈጠረውን ነው ማመልከው። ውይይቱ ነገም ተዘጋጅቼ መግባት እችላለሁ። ውይይቱ ደስ ብሎኛል። ለእኔም እውቀት መሸመቻ ይሆነኛል። በውይይቱ ላይ እኔ ተመችቶኛል፣ ደስ ብሎኛል። ፍቅር ግን መጣ የተናገረችው እኛ ዲያቆኖች፣ ትክክለኛ ዲያቆኖች ሶስት አምላክ አለ የሚሉ ናቸው ብላለች። ሶስት አምላክ አለ የሚሉ ካሉ ደግሞ መጠው ይወያዩ፣ እኛ ደግሞ ከነሱ እንማራለን። እኔ ግን በአብ በወልድ በመንፈስ ቅዱስ በአንድ አምላክ የማምን ነኝ። አሰራር ልዩ ልዩ ነው። የእግዚአብሔር አሰራር የሰራበት አለ። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። በዚህ አምናለሁ እኔ። እግዚአብሔር ግን አንድ ነው። ሶስት አምላክ እኔ አላውቅም። ስለ ስሉ ካደ እንደዚህ ያለ ስሉን የሚል ነገር አለ። ስሉን እግዚአብሔር ማንም ያየው የለም፣ እግዚአብሔር መንፈስ ነው፣ ማን አይቶ ሳለው? አባቶች ግን ምናልባት በወቅቱ ማያነቡ ሰዎች፣ መረዳት የማይችሉ ሰዎች አብ ወልድ መንፈስ ቅዱስ እንዳለ ለመረዳት በአባቶች የተመሰረተ ነው ብዬ ተናግሬያለሁ። አመሰግናለሁ። እንግዲህ ነገ እመጣለሁ ብላለች። ሶስት አምላክ አለ የሚል እዛ ስትመጣ እኔም መማር ማዳመጥ እችላለሁ። እኔ እዚህ ላይ እጨርሳለሁ። ኦኬ አንድታ ኢምሩ አንዴ ከመቀጠል በፊት መምህር ለእርሶ ፌር እንዲሆን ጥያቄ ካሉት ለኢምራን እጠይቃለሁ የምትሉት ጥያቄ ካሉት በተወያያችሁበት ርዕስ ዙሪያ እጠይቃለሁ የሚሉት ጥያቄ ካለ ለእርሶ እድል ስጦት። ምክንያቱም ያው ውይይቱ ተቋርጦ ነው እንደምትመለከቱት። ምክንያቱንም እናውቃለን። መጨረሻ ላይ ማብራራት ካለበት ይብራራል። እርሶ ግን በስላሴ ዙሪያ ጥያቄ ካሉት ጊዜ ይሰጡታለሁ። ጥያቄ ያሉት ለኢምራን? ለሳቸው ጥያቄ አለኝ። ትጠይቃለህ። ልጨርስና ይምራ ምንድነው የራሱን ሐሳብ ራሱ አጥንቶ የመጣውን እንደዚህ ተባለ፣ ይምራ እንደዚህ አደረገ፣
እንዲባል ነው እንጂ የሚፈልግ ሰዎችንም በትክክለኛው ማናገርም አይፈልግም። ይሄን ማስተካከል የሚል ሀሳብ ነው ያለው። ኦኬ በቃ ደቂቃ እሱ አሁን መልስ ይሰጣል እዚህ ጋር። በቃ ኦኬ እሺ። አይ ጥያቄውን ቢጠይቁ የተሻለ ነበረ። ከደቂቃ በኋላ ጥያቄ ካሌሎት ኢምራን ይቀጥላል ማለት ነው። እንዳየሁት ጥያቄ ያሉት አልመሰለኝም። ኢንሻአላህ ኢምራን 2 ደቂቃ ነው የሰጧቸው ለሳቸውም 2 ደቂቃ ሰጣለሁ። ቀጥል። 3 ደቂቃ ነው የሰጣቸው። ኦኬ 3 ደቂቃ ነው። ኦኬ እሺ ቀጥል። እሺ አልሐምዱሊላሂ ወከፋ። ሁላችሁም ተክቢር ከቢሩ። አላሁ አክበር አላሁ አክበር አላሁ አክበር። በአምስተኛው ቄስ ላይ በአምስተኛው ዲያቆን ላይ ስላሴ እንዲካል አድርገናል። እንደሰማችሁት ዲያቆን ሆሳና ወረዱ። አሁንም አምላካቸውን ክደውታል። አምላክ ሶስት ስላሴ የሚባል ነገር የለም፣ ጭራሽ ሶስት ጌታ የሚል ነገር የለም ብለዋል። ቤተክርስቲያኒቱ በመጽሐፍ ላይ ቅድም እንዳሳየኋችሁ ቃል በቃል ሶስት ጌቶች አሉ ታለ። ተመልከቱ እዚህ ጋር ሶስት ጌቶች አሉ። ይህን ቃል ወገናችን ዲያቆን ሆሳዕና ክደውታል። የአምላካቸውን ቃል በቃል ክደዋል። በተጨማሪ አምላክ ታዘለ የሚለውን ነገር አልቀበልም ብለዋል። አያችኋል። ከኦርቶዶክስ ምን አድርገዋል? ወጥተዋል። ይሄ ለኛ ትልቅ ስኬት ነው፣ ትልቅ ስኬት ነው። አምላክ እንደሚታዘዝ ክደዋል። በተጨማሪ የአምላክ ባህሪዎች ላይ ሲመጣ አምላክ ፈጣሪዎች እንደሆኑ ኢቭን ደግሞ አምላካቸው አብርሃም ቤት መጥቶ ምግብ እንደበላ አብርሃም ቤት መጥቶ ምግብ በልቷል ስላሴ አይደለ አልመጣም ስላሴ ብለው መጽሐፋቸውን ክደዋል። ወላሂ ክደዋል። ለብዙ ዓመት ያከራከረን ነገር ክደዋል። ያው እኔ እንደሚመስል ዲያቆን አይመስሉኝም፣ ከይቅርታ ጋር እያጭበረበሩ ነው። ያው ዲያቆን ናቸው ግን ደግሞ ምንም አያውቁም ብዬ አስባለሁ። እያጭበረበሩ ነገር ይመስለኛል። ኦኬ ዋናው ግን እሳቸውም እንኳን ቢሆን በክርስትና አስተምሮ ምግብ አምላክ እንደበላ አሳይተን አስተምረናል። እሳቸውም ደግሞ ሲከብዳቸው ምን አድርገውታል? ክደውታል። በአካል ሶስት አምላክ የለም ብለው አምነዋል። ይሄ ለኛ ትልቅ ስኬት ነው። በተጨማሪ ተመልከቱ መጽሐፈ ምስጢር ምንድን ነው የሚለው? አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ያለመነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። እግዚአብሔር ጣትም ጥፍርም አለው። ይሄን ነገር ሳነሳባቸው ማስረጃ ሊያወጡ በዛው ሂደዋል። እስካሁንም አልመለሱም። ስለዚህ እግዚአብሔር ጣትም ጥፍርም አለው። ይሄን በማስረጃ ሙስሊም ከፍቶ አሳይቷል ማለት ነው። በተጨማሪ ደግሞ የአምላካቸው ባህሪ ላይ አምላካቸው እንደ እርጉዝ እንደሚጮህ ኢቭን ደግሞ ለሱ የማይገባ ባህሪዎች እንዳሉት አሳይተናል በዚህ ውይይት። ተመልከቱ ምሳሌ መጽሐፍ ቅዱስ ምን የሚል ነገር አለ? ያው ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ብሎ እግዚአብሔር እንደሚጮህ እንደሚጨነቅ ያሳያል። ኢቭን ደግሞ ከሱ አልፎ እግዚአብሔር እንደሰካም ተመልከቱ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተው እንደ ኃያል ሰው እያለ እግዚአብሔር አስካይ መጠጥ እንደጠጣ ይናገራል። ኢቭን ደግሞ እግዚአብሔር እንደሚያገሳ ተመልከቱ። እንደዚህ እግዚአብሔር ይከተላል፣ እርሱም እንደ አንበሳ ያገሳል። ስለዚህ ወገኖቻችን የሚያመልኩት አምላክ ሶስት አምላክ እንደሆነ አሳይተናል። ወገናችንም ደግሞ ከክርስትና እንዲወጡ አድርገናል። ይሄ ለኛ ትልቅ ስኬት ነው። ጀዛኩሙላሁ ኸይረል ጀዛ። ከላይ ያላችሁም ጀዛኩሙላህ፣ ከስር ያላችሁ ምህቶቼ ጀዛኩሙላህ ብያለሁ። በቃ አጠቃላይ ይዋል። ዋናው ግን በዛው አሁንም ቢሆን አምልጠዋል። ቀጣይ ስድስተኛ ዲያቆን ቄሶች ካላችሁ እንጠብቃችኋለን። በእኔ በኩል ጨርሻለሁ። ወንድሞች ደግሞ አስተያየት ስጡበት። አንድ እዚህ ላውራ ወንድሜ። እሺ አውራ። ዲያቆን ያልከው ሰውዬ ዲያቆን አይደለም። አንድ ዝም ብሎ እሱ ሲያወራ በቃ አይ ጥያቄ ብቻ ካለው አይሻልም? ይብራ ካዳችሁ ቅድም ብያችኋለሁ። እገባለሁ ወደ ጥያቄው እገባለሁ። ቅድም የገባሁበት ስለሆነ ነው። ያው ስለ ሰውዬው ልናገር ትንሽና ችግር የለም እገባለሁ። እነሱ ስለ ምስጢረ ስላሴ ራሱ ምንም አያውቁም አይደለ? ምንም አያውቁም። ስለ ምስጢረ ስላሴ ራሱ አያውቁም። ያው አንድ አምላክ ነው፣ ግን ምስጢረ ስላሴ መግለጹ ራሱ አዋቃታቸው። ምንም አያውቁም። ኦልሬዲ ማያውቅ ሰው አምስተኛ ብለው 10ኛ ሞተኛ ዲያቆንም ልታደርገው ትችላለህ። እሱ ምንም አያውቁም። የምሬን ነው አያውቁም። ልንገርህ፣ ቆይ እዛ ልግባ ደግሞ እነዚህ ልንገርህ። እሺ ችግር የለም ትጠይቀኛለህ። እነዚህ ደግሞ ገድሎች ናቸው። በመጽሐፍ ቅዱስ ብትጠይቀው ችግር የለም። ያው መጽሐፍ ቅዱስ ነው እኛ የምንመራበት። ገድሎችማ የኛና የራሽያ ኦርቶዶክስ አንድ የነሱ ገድል እየሰሩ አሉ እኮ ሰዎች ናቸው። እነሱ በፈለጉት ሊተረጎሙት ይችላሉ፣ ግን ይሄ መጽሐፍ ቅዱስ አይደለም፣ ገድሎች ናቸው። እነዚህ ገድሎች ሰው ማመን ይችላል አለማመን። የሆነ ገድሎች መጽሐፍ አንድ ምናምን ገድሎች ናቸው። ኖ ባለማመን አሁን መተጥሮ መታበላቸው መጨረሻ ላይ አታበላሽ። አንደኛ ቆይ አንዴ ልንገርህ። አንደኛ
ቄሱ ራሱ ለመካድ ሞክረው። ዋናው እኛ ዲያቆን ብሏል፣ አዋይተነዋል። ምንም እንደማያውቅ ቁጫ ጋር አብና ወልድና አብ እኮ መለየት አቃተው እኮ። ይሄ ማያውቀው ሰውዬ እንዴት ያውቃል ትለዋል። ቄስ አይደለም ልንገርህ። በቃ ይሄን ያለኝ አይ ስማ፣ ዝም ብለህ ስማ፣ መጀመሪያ ስማ ልንገርህ። ሰውዬው ሲገባ መጀመሪያ አንተ ምን አልከው? ቄስ ነህ? አይ አይደለሁም አለ። በኋላ ዲያቆን ነህ? አይ አይደለሁም። በኋላ ዲያቆን ነው የምንፈልገው ምናምን ስትል ነኝ አለ። ኦልሬዲ ከዚህ ልታቆሳል እሱ አይደለም። ዝም ብለህ ራሱ ሰምተው ከሆነ ከተወያየ በኋላ እኔ ዲያቆን ነኝ ግን ደግሞ ዲያቆን ነኝ ብዬ መናገር አልፈልግም ብሎ ክዶታል እኮ መጨረሻ ላይ ክዷል። አዎ ግን የአንተ ጥያቄዎች ገድሎች ናቸው እነዚህ። አንተ ሁሉም እዚህ ጋር እናቆም። በቃ እዚህ ጋር በቃ ዋናው ግን አጀማ አይታችኋላ። ይሄን ያላችሁ ቄስ እንኳን ብሎ የሚገባው ቆይ አንድ የሚታርገው ፕሊስ። ዲያቆን ብሎ ራሱ ገብቶ እንዴት ምንም እንደማያውቅ አሳይተናችኋል። አንድ የሚታርገው ፕሊስ። ይሄ ነው። ግን አሁን እዚህ ጋር ጥያቄ አለኝ እኔ። የአሁኑ ሰው ቆጠራ ላይ ጨምሮ ወይስ ይቀነስ? ምን ትላለህ አቡኪ? ምን አልከኝ ይምራል? የአሁኑ ቄስ ይቆጠር ወይስ ይቀነስ? አይ በቃ ሊትራሊ እሳቸው ዲያቆን ነኝ ካሉ አንዳንዴ ምን መታሳሳይ መደረግ አለበት ብዬ አምናለሁ መሰለኝ ይምራን። አሁን ለክርስቲያን ወገኖች ማለት ነው ድምጻቸው እንደሰማው ገፋ ያለ ትልቅ ሰው ሊሆኑ ይችላሉ። ገብተዋል። በሀሳብ ተደናብረው አንዴ አይደለሁም አንዴ ነኝ ምናምን ሊሉ ይችላሉ። እንግዲህ ዲያቆንና የሆነ ነገር የቀመሱ መሆናቸውን እኛ እናውቀዋለን፣ ያስታውቃል ንግግራቸው ምናምን ማለት ነው። እና ከዛ አንፃር አይ ቲንክ አምስተኛ ዲያቆን አምስተኛ ናቸው። አምስተኛ ዲያቆን አይደለም። ከአንተ ጋር እንቀጥላለን። ቆይ ከአንተ ጋር እንቀጥላለን። ቆይ ችግር የለውም። አምስተኛ ዲያቆን በሚል ይመዘገቡና ኢንሻአላህ ቀጣይ ስድስተኛ ዲያቆን ይዘው ይመጣ ማንኛውም ክርስቲያን ዲያቆን፣ መምህር፣ መጋቢ አዲስ እና ብሉያት የተለያዩ ዜማ ቤት የገቡ ማንኛውም መምህራን መተው በማንኛውም በፈለጉት ርዕስ ወያይ ካሉ መወያየት ይችላሉ። የኦፊሻል ነው። ያው ቤቱ ክፍት ነው። ማታ 3 ሰዓት ተኩል ካልሆነ 4 ሰዓት መከፈቱ የማይቀር ነው። እንግዲህ ያንን ታደሙ ነው የምንለው። ጀዛከላህ ኦኬ። በቃ እናጠቃለውና 20 ደቂቃ ክርስቲያኖችን አስተናግደን እንወጣለን። ኦኬ ሌላ እንትና ያላጠቃለልከው የምታነሳው ሀሳብ አለ? በቃ እንዴ ከዚህ በላይ ኦኬ። እኔ እንትኑ ላይ ማውራት ፈልጋለሁ። ምናልባት ከተመቸ ቪዲዮን ትከፍትልኛለህ? ይሄ መዝሙሩን የሚዘምሩትን መዝሙር ማለት ነው። እዛ ላይ የሆነ ነገር እንበልና ኢንሻአላህ ጋነርሳዊ የሚለው አካውንት ተቀበለ አመሰው ለሐምሌ ዋዜማ ዘስላሴ ነአም ወናመልክ ባዶ እግዚአብሔር ዘምቅድመ አሁን ይሄ ምን መሰላችሁ የሐምሌ ዋዜማ ነው። በቅንያት ወይም በቅዳሴ መጽሐፍት ላይ ይገኛል። ካልተሳሳትኩኝ የማን ነው የያሬድ ነው እንትን ነው ብለው ነው የሚያስቀምጡትና ሲያስቀምጡ መዝሙር አላቸው። ይሄ የምትሰሙት መዝሙር ማለት ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም እንሃሎ እናምናለንም እናመልካለንም ማለት ቀደም እንግዲህ መምህሩ ሊክዱት የነበረው ከኢምራን ጋር ማለት ነው። ኢምራን ትቷቸው ነው። በምን አለ? በአሐዱ እግዚአብሔር አለ። በአንዱ እግዚአብሔር እናምናለን እምቅድመ ዓለም ዘእምቅድመ ዓለም እንሃሎ አለ። ከዓለም ከመፈጠራቸው በፊት በነበረው በአንደኛው እግዚአብሔር እናምናለን አለ። ከዛ ወነአምን በካልኡ እግዚአብሔር የሚለውን በሁለተኛ እግዚአብሔር ነው ቀጥታ ተርጓሚው። እንግዲህ ማንም የሚያውቀው ነው። በሁለተኛ እግዚአብሔር እናምናለን የሚለውን እርሳቸው ምን ብለው ሊያልፉት ሞከሩ። አይ እንደዛ ማለት ሳይሆን የተፈለገው በሁለተኛው እግዚአብሔር አባባላቸው በሁለተኛው እግዚአብሔር ሳይሆን ሁለተኛ ጊዜ እንለዋለን ማለት ነው አሉ። እስቲ እንያዝላቸው። ወነአምን በካልኡ እግዚአብሔር ከዛ ምን አለ? ያ በመልክናሁም ለማን የሚመስል ነው አለ? ለአብ ይመስሎ ብሎ ያስቀመጠው አብን የሚመስል ነው አለ ሁለተኛው እግዚአብሔር። ከዛ ወነአምን በሳልሱ እግዚአብሔር አሁን ሶስተኛው እግዚአብሔር መንፈስ ቅዱስ ብሎ ጠራው። መንፈስ ቅዱስ ነው ስሙ ብሎ ጠራው። አይታል። ስለዚህ ከዛ አንፃር
ሶስት እግዚአብሔር ታመልካላችሁ? አዎ። በቃ መራር እውነታ ነው፣ ዋጡት። መራር እውነታ ነው፣ ዋጡት። እና ከዛ አንፃር ኦኬ፣ እሺ። ይሄንን ቅዳሴ ታውቀዋለህ አታውቀውም? ቆይ አንተ ጋር ቅዳሴ ደረጃ ግን መድረስ እንትን አይገባንም። አንድ ነገር ልናገር እንዴ? ቆይ አንዴ ሀቢቢ ትቀጥላለህ አንተ። እርሱ ጋነርሳ ይቀርማል። እንትና ታረገኝ ወንድሜ፣ እኔ ያወራው አይደል እንዴ? ኦኬ እሺ። ስንት እግዚአብሔር ነው ያለው? ሚት አታርገኝ። ስንት እግዚአብሔር ነው ያለው ወገናችን ጋነርሳ? አይ አውራ በቃ እንዳልደርህ ብዬ ነው። ኖ ስንት እግዚአብሔር ነው ያለው? እና ጠይቃ መጀመሪያ መጠየቅ አለብህ። ለምንድን ነው አንተ ስንት እግዚአብሔር ነው ያለው? ሶስት እግዚአብሔር ነው። እሺ ያው ልንገርህ ስንት እግዚአብሔር ነው? አንድ እግዚአብሔር አልኩህ እኮ። ኦኬ አንዱ እግዚአብሔር ከማርያም የተወለደ ነው ያልተወለደ? የተወለደ። ኦኬ ከማርያም ያልተወለደ እግዚአብሔር የለም? የለም፣ እሱ ወልድ ነው። ኦኬ ስለዚህ አብ ከማርያም ተወልዷል? ጥያቄ አስተካክል። ምንድነው የምታምኑ ክርስቲያኖች ብለህ ጠይቅ መጀመሪያ። በፈለከው መንገድ ነው እንደምትሄዱ ክርስቲያኖች። ምንድነው ስማ አይደለም አሁን እናደርክኝ እኔ ችግር የለም። እኔ እንደነሱ ማላውቀው አልቀባጥርልህም። ስማ ልንገርህ፣ እኔ ማላውቀው ነገር አልቀባጥርም። ግን ስማ ጥያቄ ስጠይቅ ስማኛ አንዴ ትምህርታችሁ ነው። አሁን ለምሳሌ ሲሊ ውይይቱ ሳገባ ነው ኖርማሊ ሲሊ ከኔ ጋር የምታወራውን ነገር መመለስ ያልቻልክ እንዴት ነው ውይይት ላይ ገብተህ ጭራሽ እንትን ልትል የምችለው? ሶ አሁን እሳቸውን ጀጅ ያረካቸው ርዕስ ገና ጫፉን እኮ ነው ሳይጀመር ርዕሱ። ይሄንን እንኳን ማለፍ አልቻልክም ነው እያልኩ ያለሁት እኔ። ገብቶሃል? እያልኩ ያለሁት ያንን ነው። ስለዚህ አሁንም ሚውትህን ታንሳና ክርስቲያኖች ምንድነው የምታምኑት ብለህ ነው እንጂ መጠየቅ ያለብህ። የኛ እምነት እኮ ነው፣ እኛ ራስን ነው የምንነግርህ እንጂ አብ ከማርያም ተወልዷል ምንድነው? ምን አይነት ጥያቄ ነው? ያስቃል የምር። እንደዚህ አይጠየቅም። ችግር የለውም። ስተት ካለው ስተቱ ይሄ ነው ብለህ አስቀምጥልኝ። አንድ አምላክ ነው ማመልከው ካልከኝ በኋላ አንዱ አምላክ ከማርያም ተወልዷል ወይ ከማርያም ማህፀን ወጥቷል ወይ ስለ አዎ አልከኝ። ከማርያም ማህፀን ያልወጣ አምላክ አለ ወይ አልኩ። የለም አልከኝ። አብ ከማርያም ማህፀን ወጥቷል ወይ ስለ ተናደርክ፣ ተቆጣ። እኔ የሚያስቆጣም ነገር አልተናገርኩም፣ አልተሳደብኩም፣ አልቀለድኩም። እኔ እኮ አንተ ተናደህ ምናምን እየጠየቅኝ እኮ አይደለም። ጥያቄህ ራሱ ጥያቄህ ትክክል አይደለም ነው የኔ ጥያቄ። ጥያቄህ ትክክል አይደለም። አብ ከማርያም ተወልዷል እንደዛ አይነት ጥያቄ አትጠይቀኝ። ኦኬ ኢየሱስ ሴት ነው? ከማርያም የተወለደ ወልድ ስለሆነ ማለት ኢየሱስ ሴት ነው? አንተ ነው እንደዛ ያደረከው? ነው ወይ ሴት ነው ወይ ኢየሱስ? አንተ ነው ወይ እንደዛ ያደረከው አልኩ እኮ። ሴት ነው ወንድ ነው ኢየሱስ ክርስቶስ? ወንድ ነው። አዎ አይታል። አሁን ይሄን ጥያቄ እንኳን ጠይቄ ጥያቄው ስህተት ነው ምናምን አላልከኝም። ለምን ሴት አይደለም ኢየሱስ ወንድ ነው፣ በቃ አለቀ። አሁን ይሄን ወንድ ነው። ይሄንን እንደመለስከው አብ ከማርያም ማህፀን ተወልዷል ወይ? አልተወለደም በል ቶሎ በል። ለምንድን ነው እንደዛ ማለት? ጥያቄ ትክክል አይደለም። ወልድ ነው ከማርያም የተወለደ። ኦሬዲ ጥያቄ ትክክል አይደለም። አብ ተወልዷል። አልተወለደም። ኦኬ ስለዚህ ያልተወለደ አምላክ አለ ማለት ነው። ያልተወለደ አምላክ አለ። ከማርያም ማህፀን ያልተወለደ አምላክ አለ፣ እርሱም አብ። ከማርያም የተወለደ ወልድ ነው አልኩህ እኮ። ኦኬ እሺ፣ እንደዛ ከሆነ አሁን ከታች የምትመለከታቸው ኡስታዝ አረብ አንድ አቴንዳስ እንድሞላ አዘውኝ ነበረ እና አቴንዳሱ ምን ይላል መሰለህ? በቪዲዮ ከፍትልሃለሁ። አብ ወልድ፣ አሁን አብረን ልንሞላ ነው። መንፈስ ቅዱስ እሺ ና ጎበዝ። አሁን አንድ አፍታ ቪዲዮ አላብራትና ነው ማረገው። ወልድ ከማርያም ተወልዷል አይደለ? አዎ ኢምራን ሚውት አላረክም? እሺ ራይት። እሺ አብ ከማርያም ተወልዷል? አብ አባት ነው፣ ወልድ ነው የተወለደ አልኩህ እኮ። ኦኬ ስለዚህ አብ አልተወለደም። ኤክስ መንፈስ ቅዱስ ከማርያም ተወልዷል? መንፈስ ቅዱስ ሰራጺ ነው። ተወልዷል ወይ ከማርያም?
ሰራጺ ነው። መንፈስ ቅዱስ አይነካም፣ አይዳሰስም። ሰራጺ ነው። ወልድ ነው ከማርያም የተወለደ። አሁን አይሆን ኢትዮጵያዊ እንደ አንድ ተራው በሆነ ኢትዮጵያዊ ዝም ብለህ ሀሳብ ላይ ብቻ ትኩረት አድርግ። አሁን ተመልከት፣ ህዝብ እኮ ይታዘባል። አሁን ኤንዜድ የሚል አካውንት አለ። አሁን ሚውት አንሳና ምናምን ብለው ይደብሯል። ማን ነው ይሄ? ምን አይነት ባለጌ ነው ምናምን ይላል። ምክንያቱም እኔ ሙስሊሙ እንዲረጋ ብዬ እያስተናገርኩ ነው። አንተ ግን ምን አይነት አወራር እያወራህ እንደሆነ ተመልከት። እንደው እንዳይታዘቡ እኔ እንኳን ትቻለሁ ይቅር ብዬ እኛ አምላካችን አይመስልም። አትመስለው። ስለመሰልከው ነው እንደዚህ ያልኩ። መሐመድ ይሮጣል ምናምን ብለህ አልመሰልኩትም። አይ አልመሰልኩትም። ቆይ መንፈስ ቅዱስ ከማርያም ተወልዷል። መንፈስ ቅዱስ መንፈስ ነው። ኦሬዲ መንፈስ ያለ ሰራጺ ነው፣ አይወለድም። ወልድ ነው ከማርያም የተወለደ። ሶስት አምላክ ስንል ስማንገር እሺ አብ አምላክ ሶስት አምላክ ስማ፣ ሶስት አምላክ ግን አናምንም። አንድ አምላክ ነው። አንድ አምላክ ቃል አለው። የሱ ቃል ደግሞ ወልድ ነው ከማርያም የተወለደ። ቃሉ የአብ ቃል ነው። መንፈስ ቅዱስ ደግሞ ሰራጺ ነው ብለን ነው የምናምነው። ሶስት አምላክ አናምንም። እሺ ቆይ፣ ስለዚህ አሁን አብ ኤክስ አድርገናል። ምን ማለት ነው? አብ ኤክስ ነው ማለት አልተወለደም። ወልድ ተወልዷል። መንፈስ ቅዱስ አልተወለደም ማለት ነው። እሺ አብ አምላክ ነው። አብ አምላክ ነው። ወልድ አምላክ ነው። አሁን ትኩረት አድርጉ። መንፈስ ቅዱስ አምላክ ነው። ልንገርህ፣ መንፈስ ቅዱስ አምላክ ነው። አዎ በል አምላክ ነው። ኦኬ። ስለዚህ ሶስት አካል አንድ ስልጣን ናቸው። አይ አይደለም፣ ችግር የለም። እኔ ገብቶኛል፣ ያንተ አካሄድ ገብቶኛል። ችግር የለም። ቆይ እዚህ ጋር ወልድ አምላክ ሆኖ ምን ሆኗል? ተወልዷል አይደለ? አምላክ ነው ከወይም በለ ተወልዷል። አብና መንፈስ ቅዱስ ምን ሆኗል? አልተወለዱም። የባህሪ ልጁ ነው። ያስክ የባህሪ ልጁ ነው። አብና መንፈስ ቅዱስ አልተወለዱም አይደለ? አዎ። ኦኬ። ስንት የተወለደ አምላክ አለ? የተወለደ አምላክ አለ ወይ? ስንት የተወለደ? አንድ ወልድ በል። አይ ጥያቄ ትክክል አይደለም ወንድሜ፣ አንተ ጥያቄ ትክክል አይደለም። እናመሰግናለን።